ይህ የሁለት መሪዎች ተቃርኖ ነው። ይህ የሁለት ፓርቲዎች በሀገር ብሔራዊ ጥቅም ላይ ፈፋ ለፈፋ የመቆም ታሪክ ነው። ይህ የኤርትራ መገንጠልና የባህር በር ባለቤትነት ብያኔ የቀራኔ ወግ ነው። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በኤርትራም በአሰብም ላይ የወሰኑት ውሳኔ ስህተት ነበር። የሀገር የግዛት አንድነት መናድና ሀገሪቱን የባህር በር አልባ የማድረግ ውሳኔ ኢትዮጵያን አግዱሏል። ይህ ጉድለት ፈጣን ምላሽን ይፈልጋል። ጠቅላይ ሚኒስትር አብይ አህመድ የትናንት ጥፋትን የማረም የታሪክ ዕዳ ወድቆባቸዋል። ይህንን ጥፋት አለማረም አደጋው ብዙ ነው። አደጋው ሲመነዘር በሀገር ህልውና ክስመት የሚከፈል መራራ ጽዋ ይሆናል። የባህር መተላለፊያዎች የዓለም ጎሮሮነታቸው ቁልፍ በሆነበት ሆርሙዝ፣ ማላካና ባብል ኤልመንደብ የዓለማችን ቁልፍ የባህር ላይ መተላለፊያነት ባሻገር የሀገራት የውዝግብ ምንጭ በሆኑበት ሸብሮ አደሮች የወደቁ መንግስታት የአፍሪካ ቀንድን በሚያምሱበትና ተገዳዳሪ ሀያላን ካብለካብ በሚተያዩበት ቀጠና ላይ ኢትዮጵያ ከትናንት የተሻገረ ዕዳ በታላቁ ተውኔት ጸሐፊ ሼክስፒር ቋንቋ የመሆንና አለመሆን መስቀለኛ የአቋም መንገድ ላይ እንድትገኝ አድርጓታል። ጊዜው የቀድሞ ጠቅላይ ሚኒስትር መለስ ዜናዊ የባህር በርን ያጣጣሉበት አቋማቸው ሀገሪቱን ለመጣል እያንገዳገደ ያለበት ጊዜ ነው። ይህ ለኤርትራ ብሔርተኝነት ግንባታ ሲባል የኢትዮጵያን ብሔርተኝነት ጥቅም ለመስዋዕትነት ያቀረበ ውሳኔ ለማረም ከየትኛውም የታሪክ አጋጣሚ በላይ አሁን እንዲመለስ አስገዳጅ አድርጎታል። እርግጥ ትናንት ከኤርትራ ጋር የነበረውን ውጊያና ዳግም የባህር በር ባለቤት ለመሆን የተደረገው ጥረት በህወሓት ኢህአዴግ ውስጣዊ ክፍፍል ህንፍሽፍሽ ምክንያት ከሽፏል። የቦናፓርቲዝም ትንታኔ ለሀገር የግዛት አንድነትና የባህር በር መከበር የታገሉትን የቀድሞ ኤታማዦር ሹም ጀነራል ጻድቃንና ጓዶቻቸውን ከስልጣንና ከፓርቲው ኃላፊነት አስነስቷቸዋል። የእነዚህ ሰዎች ትልቅ ወንጀል የኢትዮጵያ ብሔራዊ ጥቅም ይከበር ማለታቸው እውነት ነው። ከዚህ ጊዜ በመለስ በኢትዮጵያ ፖለቲካ ውስጥ ዳግም ጠቅላይ ሚኒስትር አብይ አህመድ ወደ አደባባይ አውጥተው የህዝቡ ጉዳይ እስኪያደርጉት ድረስ የባህር በር አጀንዳ የተዘጋ አጀንዳ ነበር። በገዢው ፓርቲ ውስጥ የማይነገር ህዝብ የማይወያይበት ነውር ተደርጎም ቆይቷል። ህወሓት መራሹ ኢህአዴግ ከስልጣን ዘፍጥረቱ ጀምሮ ለኤርትራ ብሔራዊ ጥቅም ሲታገልም ሰንብቷል። ከኢሳያስ አፈወርቂ በላይ በቀድሞ ጠቅላይ ሚኒስትር መለስ ዜናዊ ኢትዮጵያ የባህር በር አልባነት፣ የባህር በር ጥያቄ መጠየቅ፣ ጦርነትን በቀይ ምንጣፍ መጋበዝ ተደርጎ ተሰብኳል። እርግጥ የኤርትራ ትግል ኬት ወዴት በሚል መጽሐፍ ጽፎ የኤርትራን ከእናት ሀገሯ የመነጠል ሂደትን ቅርስ ያስያዘ አካል በስልጣን የመጀመሪያ ወራቶቹ የኤርትራ መገንጠል ለመንግስታቱ ድርጅት ደብዳቤ ጽፎ ከማስደቅ ባሻገር የኢትዮጵያን የባህር በር ባለቤትነት ጥያቄን በአደባባይ ውድቅ የማድረጉ እውነት ለበርካቶች የልብ ስብራት ምክንያት ነው። ጠቅላይ ሚኒስትር አብይ በስልጣን የመጀመሪያቸው ቀናት ጀምሮ የኢትዮጵያ የባህር በር መመለስ አለበት በማለት ተሟግቷል። ፕሬዝደንት ኢሳያስ አዲስ አበባ በመጡ ጊዜ እንኳን ሁለቱ እህትማማች ሀገራት አሰብን ይጋራሉ ብሎ የተናገሩት በአደባባይ ነው። የጠቅላይ ሚኒስትር አብይ የመደመር መጽሐፍ ከኤርትራ ትግል ኬት ወዴት ከሚለው የኤርትራን ብሔርተኝነት በጸረ ኢትዮጵያ አቋሞች ከሚገራው መጽሐፍ ፍጹም የተቃረነ ነው። መደመር አሰብን የባህር በር የኢትዮጵያ ግዛት አንድነቱ አካልነትን ሲያልም የቀድሞ ጠቅላይ ሚኒስትር መለስ የኤርትራ ትግል ኬት ወዴት መጽሐፍ ከሻዕቢያ ሰዎች በላይ የኤርትራ መገንጠልንና ኢፍትሐዊ ጥያቄዎችን ፍትሐዊ መልክ ለመስጠት ይዳክራል። የኢትዮጵያ የግዛት አንድነት አይቆረስም፣ የባህር በር የህልውና ጥያቄን አንግቦ የኢትዮጵያን የነገ የታላቅነት ጎዳናን ይኩላል። ጤና ይስጥልኝ። ይህ ኢትዮ መልህቅ ነው። መልህቃችን በቆይታው የኢትዮጵያ የባህር በር ጥያቄ በቀድሞ ኤታማዦር ሹም ጻድቃን ገብረትንሳኤ ዓይን ምን እንደሚመስል ይዳስሳል። ከጀነራሉ ካጋለጡት የወቅቱ እውነታዎች ባሻገር ዛሬ ላይ የመዘዙትን አደጋና አደጋውን ለማረም የሚደረጉ ጥረቶችን እየዳሰሰ አብሯችሁ ይቆያል። አብራችሁን ቆዩ። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስማት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የፈለገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ታሪክ
ኢትዮጵያ ከባህር በር ጋር በተጋጠመችባቸው ወቅቶች በሙሉ ኢትዮጵያ ጠንካራ ሀገር እንደነበረች ያስረዳል። ጠቅላይ ሚኒስትር አብይ የዛሬ የኢትዮጵያ ከባህር በር ጋር መሰፋት የብልጽግና ጥያቄ ብቻ አይደለም ይላሉ። ጥያቄው ከመልማትና ካለመልማት አማራጭ ተሻግሮ የህልውና ጉዳይ ሆኗል። ኢትዮጵያ የባህር በር ጥያቄን ለመመለስ የምትጣደፈው በህልውና ለመሰንበት ነው። ለዛም ነው የትናንት ጥፋትን ሳያርሙ ወደፊት ለፊት መጓዝ ያልተቻለው። እርግጥ ኢትዮጵያ በታሪክ የባህር በር ነበራት። ራስ አሉላ የኢትዮጵያ ድንበር ባህሩኔ ማለታቸው፣ አጼ ምኒልክ በአድዋ የጦርነት አዋጃቸው ጠላት እግዚአብሔር የወሰነልንን የባህር በር ወሰን አልፎ መጥቷል የሚለው ንግግራቸው ከነገስታቱ እስከ ዘመናዊ መሪዎች ድረስ የኢትዮጵያ የባህር በር መከበር ያላቸውን ቁርጠኝነት ያረጋገጠ ነው። ከባህር በር ጋር ተሰፍታ የተፈጠረችው ኢትዮጵያ ከባህር በር በስልታዊ ቀመር ተነጥላለች። የቀድሞ ኢታማዦር ሹሙ በአፋሮች መካከል የተሰመረው ድንበር ልክ ያልሆነ ነው ይሉታል። ከቢትወደድ አልምራህ ጋር እንገናኝ ስለነበር ይሄ አፋር የሚባለው ኤርትራ ውስጥ ያለው አፋር የሚባለው ኤሪያ የኢትዮጵያ አካል ነው፣ ከኢትዮጵያ መነጠል የለበትም የሚል ጠንካራ አቋም እሳቸውም ሌሎቹም የጎሳ መሪዎች ነበሯቸው እና ቀደም ብሎም በአጼ ምኒልክ ጊዜም ቢሆን ኋላም በአጼ ኃይለ ሥላሴ ጊዜ ኋላም እኛ በረሃ ያለንም ከገባን በኋላ ኢህአዴግ በረሃ ያለም ከገባን በኋላ ኢትዮጵያ ውስጥ በሚደረገው ማንኛውም ፖለቲካ እንቅስቃሴ ውስጥ በጣም ጠንካራ አቋም የነበረው ህዝብ ነው። የአንድ አገር ጂኦፖለቲካዊ የደም ስርና የሉዓላዊነት ማሳያ ከሚባሉት መሰረቶች ውስጥ ዋነኛው የባህር በር ነው። ረዥም የባህር አያልነት ታሪክና በቀይ ባህር የገዘፈ ተጽዕኖ የነበራት ኢትዮጵያ ከቅርብ 10 ዓመታት ወዲህ ይህንን ተፈጥሯዊና ታሪካዊ መብቷን በፖለቲካ ስሌት ስህተቶች አታለች። በተለይም የኢህአዴግ ዘመን የስልጣን ጫጉላ ወቅቶች የኢትዮጵያን የባህር በር ባለቤትነት ገደል ውስጥ የከተተ ለሀገሪቱ የውሃ ላይ ደህንነት ለንግድ መስመሯና ለኢኮኖሚ ህልውና ትልቅ ጠባሳን ጥሎ ያለፈ የታሪክ ምዕራፍ ነበር። በቀድሞ ጠቅላይ ሚኒስትር መለስ ዜናዊ መሪነት የተደረገው የፖለቲካ ስሌት በታላቅ ስህተት የተደመደመ ክስተትም ነው። በወቅቱ የነበረው አመራር ከኢትዮጵያ የረዥም ጊዜ ብሔራዊ ጥቅምና ስትራቴጂክ ማዕከልነት ይልቅ ለኤርትራ መንግስት መመስረት የነበረ ወገናዊነት አሰብን ያለምንም የህግም ሆነ የፖለቲካ ዋስትና አሳልፎ በመስጠት ሀገሪቱን የየብስ ቁልፍ እስረኛ እንድትሆን አድርጓታል። ይህን ድርጊት የራስን የጂኦፖለቲካ ማዕከል አዳክሞ የጎረቤትን ጡንቻ የማፈርጠም ፖለቲካዊ ራስን የማጥፋት እርምጃ ነበር። በ1990ዎቹ መጀመሪያ ላይ የተከሰተው አውዳሚው የኢትዮ ኤርትራ ጦርነት ይህ የፖለቲካ ስህተት የፈጠረውን ጥልቅ መዘዝ ፍንትው አድርጎ ያሳያል። በጦርነቱ የኢትዮጵያ መከላከያ ሰራዊት አስደናቂ ገድል ፈጽሞ የኤርትራን ጦር በማንበርከክ ወደ አሰብ ለማምራት የሚያስችል ወታደራዊ የበላይነትና የአየር ላይ የበላይነትን አግኝቶ ነበር። ይሁን እንጂ በደምና በአጥንቱ በጦር ሜዳ የተገኘው አንጸባራቂ ድል በድርድር ጠረጴዛ ላይ ወደ ፖለቲካዊ ድል ሳይቀየር ቀርቷል። ኢትዮጵያ ታሪካዊ የባህር በሯን ለማስመለስ ቢያንስ የድርድር የበላይነቷን ተጠቅማ አስተማማኝ የባህር መተላለፊያ ለማግኘት የነበራት ወርቃማ ድል በድጋሚ በአመራሩ ፍላጎት አልባነት ከሸፈ። ይህ ታሪካዊ ድል መክሸፍ በጦር ሰራዊቱና በፖለቲካ አመራሩ መካከል የሰላ ልዩነትን ፈጥሯል። የቀድሞ ኢታማዦር ሹም ጀነራል ጻድቃን ገብረትንሳኤን ጨምሮ በርካታ ከፍተኛ የጦር መኮንኖችና የፖለቲካ አመራሮች ከጦርነቱ ድል በኋላ አሰብ ለምን አይመለስም፣ የኢትዮጵያ ጂኦፖለቲካዊ ደህንነት እንዴት ይረጋገጣል በሚል ጠንካራ ሙግት አነሱ። ሂደቱ የህወሓት ሁለተኛው ህንፍሽፍሽን አዋለደ። የኢትዮጵያ ብሔራዊ ጥቅም ይከበር ያሉ በሙሉ ተመቱ። የሀገርን ብሔራዊ ጥቅም የማስጠበቅ የነቃ ክርክር ያደረጉ አካላት ከባድ ዋጋ ለመክፈል ተገደዱ። ጠቅላይ ሚኒስትር መለስ በፓርቲ ውስጥ የነበረውን ይህንን ብሔራዊ የተቃውሞ ድምፅ ለማፈን አሰብን የሞገቱትን እነዚህን ሀገር ወዳድ ጀነራሎችና ፖለቲከኞችን በማጽዳት ከስልጣናቸው እንዲወገዱ አደረጉ። የባህር በር ጥያቄም እንደተቀበረ እንዲቆይ አጀንዳውም እንዳይነሳ ተፈረደበት። ያኔ በተደረገው በጣም ከፍተኛ አስጨራሽ ውጊያ የኃይል ሚዛኑ ሽፍት አደረገ። የኛ የበላይነት እየመጣ የነሱ ደግሞ ዝቅተኛነት እየመጣ ሄደ። ከዛ በኋላ ፕላኑንም ሪቫይዝ ማድረግ ጀመሩ። መጀመሪያ የነበረው በቀጥታ አሰብ እናስመልስ አይነት አልነበረም። ንብረታችንን የምናስመልስበት
እነሱን ገፍትረን ግዛታችንን የምንይዝበት ኋላ ግን ኃይላችን እየጨመረ ሲሄድ አቅማችን እየበረታ መሄዱን ስናይ ምን እናድርግ የሚል ውጊያ እየተነሳ ሄደ። ያኔ ነው እንግዲህ አቅማችን እየበረታ በሄደበት ወቅት ይህን ጦርነት እነሱ ናቸው የጀመሩት፣ እኛ አይደለም የጀመርነው። ስለዚህ የሆነ ኢንተርናሽናል ስምምነት ቢኖርም አፍርሰውታል እነሱ እና እኛ የፈለገ ለማድረግ ነፃነት አለን። ስለዚህ ከዚህ ቀደም የሰራነውን ስህተት እናርም፣ አሰብን እንቀማቸው የሚል ነገር ማንሳት ጀመርኩ። በ2010 ዓመተ ምህረት የዘመናት የፖለቲካ ስህተትና የህወሓት መራሹ ኢህአዴግ የፈጠረው ይህ ጂኦፖለቲካዊ ስብራት መታከም የጀመረው ከተፈጠረው ሀገራዊ ለውጥ በኋላ ነው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡበት የመጀመሪያ ቀን አንስቶ ኢትዮጵያ በባህር አልባነት መቀጠል እንደማትችልና የባህር በር ባለቤትነት መሆን የተፈጥሮ የታሪክና የህልውና ግዴታ መሆኑን በግልጽ በሐሳብ ድግሶች ላይ በሙሉ አሳዩ። ይህ እርምጃ ያለፈውን ታሪካዊ ጥፋት ለማረም የተጀመረ የሀገሪቱን የባህር ኃይል ዳግም ከማዋቀር አንስቶ በቀይ ባህር ቀጠና የኢትዮጵያን ተሰሚነት በተግባር ለማሳደግ የሚደረግ ረዥም ፈታኝ ነገር ግን እጅግ አስፈላጊ ሀገር ወዳድ ጥረት ነው ሲሉ በርካታ የፖለቲካ ልሂቃን እርምጃውን አደነቁት። የአዲሱ አመራር ፖለቲካዊ ራዕይም ግልጽ ሆኖ ወጣ። ኢትዮጵያ የተነጠቀችውን የባህር በር መብቷን በሰላማዊ በዲፕሎማሲያዊና በጋራ ተጠቃሚነት መርህ ማስመለስ። ይህ ራዕይ ኢትዮጵያ መልህቋን በቀይ ባህር ዳርቻዎች ላይ በድጋሚ እንድትጥል የኢኮኖሚ ኮሪደሯን ከባህር ጋር በማስተሳሰር ለቀጣዩ ትውልድ የጂኦፖለቲካ ማዕከልነቷ የተመለሰና በውቅያኖስ ላይ ያልተገደበ ተደራሽነት ያላት ጠንካራ ሀገር ለማስረከብ ያለመ እርምጃ ነው። በሂደቱ ጠቅላይ ሚኒስትር አብይ የባህር በርን አጀንዳ ከነውርነት ወደ ብሔራዊ ኩራትነት ቀይረውታል። ለነ ተወልደ፣ ለነ ገብሩ፣ ለነ ስዬ፣ ለነ ዓለም ሰገድ የፖሊት ቢሮ አባላት ናቸው እነዚህ እና የቀሩት የማዕከላዊ ኮሚቴ አባላት እንደፈለጋቸው መናገር፣ እንደፈለጋቸው ማሰብ፣ እንደፈለጋቸው መከራከር የማይፈቅድ ቲፒኤልኤፍ ለሌላ ዲሞክራሲ ይሰጣል፣ በሀገር ውስጥ ቀና አስተዳደር ያቋቁማል፣ ለህዝብ መብት ይቆረቆራል ብዬ ማሰብ አቆምኩ። የባህር በር ለማግኘት እየቻልን ያለን የቀረንበት መንገድም በጣም እንትን ያደረገኝ ነበር። ማለት ለዚህ ሀገር በደል ፈጽመናል የሚል ስሜት ነበር መጀመሪያም። ኋላ ልንሰራው እየቻልን ያለን ሳንሰራው በመቅረታችንም ይሄ የባህር በር ማግኘቱ ከሴኩሪቲም ከኢኮኖሚክ እድገትም ከአጠቃላይ በሪጅን ውስጥ ከሚኖረን ኢምፓክትም ያለውን ወይት በጣም ሀገር የሚጎዳ ነገር አድርገናል የሚል አመለካከት ነበረን። ሻዕቢያም ይህን ሁሉ ጥፋት እያጠፋ እያለ እንደገና መልሰን የተቆረጠ ተበን አድርገን እዛ መተዋችን ለሀገራችን ትልቅ አደጋ ለወደፊት የሚያመጣ ነው የሚል አቋምም ነበረኝ። የተለየ አቋም ነበረኝ እሱ ከሚይዘው አቋም። ከኤርትራ ጋር እንደራደር የሚል ነገር ሲነሳም እነሱ ናቸው ጥፋተኞች፣ በሀገራችን ላይ ሁሉ በደልና ወንጀል ፈጽመዋል፣ ከእነሱ ጋር መደራደር የሚባል ነገር መነሳት የለበትም፣ ልካቸውን ማስያዝ አለብን፣ እዚህ ሀገር ውስጥ በሰላም የምንኖር ከሆነ ልካቸውን ማስያዝ አለብን የሚል አቋም ነበረኝ። እነዚህ የተደራረቡ ናቸው እና እነዚህ ነገሮች በሙሉ ያው ምቾት አይሰጡም። ስለዚህ ሀገራችን ውስጥ ከነበረው ያኔ ከነበረው ሕግና ደንብ ውጭ ነው የተባረሩ። ኢትዮጵያ ከኤርትራ ጋር ባደረገችው ጦርነት ከድል መንጋጋ ውስጥ ሽንፈትን አዋልዳለች። ከሻዕቢያ ጋር የተደረገውን ጦርነት ብታሸንፍም በጠረጴዛ ላይ ድርድር ግን አሳዛኝ ተሸናፊ ናት። ጠቅላይ ሚኒስትር አብይ በተደጋጋሚ ጊዜ እንደሚያነሱት ከኤርትራ መገንጠል የዘጠናዎቹን ጦርነት ሀገሪቱ አሸንፋ የተካሄዱ ድርድሮች ግልጽ አይደሉም። የፖለቲካ ውሳኔዎች ደግሞ የሀገርን ብሔራዊ ጥቅም አሳልፈው የሰጡና መጻኢውን የኢትዮጵያ እርምጃ በአስመራ ጥላ ውስጥ እንዲያርፍ ያስገደደ ነው። ጠቅላይ ሚኒስትር አብይ አህመድ የዛሬ 2 ዓመት የባህር በርን ጥያቄ ይፋ ሲያደርጉት ኢትዮጵያ ከግብፅም ከኤርትራም የተጽዕኖ ጥላ አላቆ የራሷን ጉዳይ በራሷ እንድትወስን የሚያስችላት ውሳኔ ለማድረግ ነበር።
የቀድሞ ኢታማዦር ሹም ጀነራል ጻድቃን እንደሚናገሩት ጠቅላይ ሚኒስትሩ የቀሰቀሱት የባህር በር አጀንዳ ዛሬ ከሀገር ውስጥ አልፎ ዓለም አቀፍ ትኩረት ማግኘት ችሏል። ይህ እርምጃ ህወሓት መራሹ ኢህአዴግ የፈጠረው ስህተት ሀገሪቱን ለከፋ ችግር የዳረገውን ስህተት የማቅናት ነው። ያን የተሰራው ስህተት ለሶስት አስርት ዓመት ያህል ሀገሪቱን ለከፍተኛ የወደብ ክራይ፣ ለዲፕሎማሲ ጥቃትና ለስትራቴጂያዊ ተጋላጭነት ዳርጎ ቆይቷል። እንደ ጀነራል ጻድቃን ገለጻ አሰብን በሻቢያ እጅ ማስቀረት የቀይ ባህርን ስትራቴጂያዊ የውሃ በር ለታሪካዊ ተቀናቃኞች አሳልፎ ከመስጠት ተለይቶ የሚታይ አልነበረም። ኢትዮጵያ እንደ ግዙፍ ሀገር የኢኮኖሚ የደህንነት እስትንፋሷን በአንድ በር ላይ ብቻ እንድታደርግ መገደዷ በማናቸውም ጊዜ ሊታነቅ የሚችል የጂኦፖለቲካዊ ደም ስር ይዛ እንድትጓዝ አድርጓታል። ሻቢያ በበኩሉ ይህንን ወሳኝ የባህር ዳርቻ በመቆጣጠሩ በቀይ ባህር ቀጠና የሀያላን ፖለቲካ ውስጥ መጫወት የሚያስችለውን ካርድ ሲያገኝ የኢትዮጵያ ቀጠናዊ ተጽዕኖ ግን በእጅጉ ተዳክሟል። ይህ የዘመናት ስብራትና ታሪካዊ ጥፋት በ2010 መታከም ጀምሯል። ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙበት ጊዜ አንስቶ የባህር በር ጉዳይ የህልውና የብሔራዊ ደህንነትና የጂኦፖለቲካዊ አቅም መገለጫ መሆኑን በግልጽ አውጀዋል። ይህ አካሄድ ትናንት በህወሓት መራሹ ኢህአዴግ የተሰራውን ታሪካዊ ጥፋት ከማረም ባለፈ ኢትዮጵያ በአፍሪካ ቀንድ ያላትን የተፈጥሮ ማዕከልነት ዳግም ለመገንባት የተደረገ ደፋር እርምጃ ነው። የጠቅላይ ሚኒስትሩ አዲሱ የፖለቲካ መንገድ ኢትዮጵያ ከባህር በር አልባነት ስነ ልቦና ወጥታ በባህር ኃይል ግንባታ፣ በወደብ ባለቤትነትና በቀይ ባህር ደህንነት ላይ ቀጥተኛ ተዋናይ እንድትሆን መንገዱን የጠረገ ነው። ይህ እርምጃ ትናንትን በመሪዎች ስህተት ያጣችውን የስትራቴጂክ የበላይነት ዛሬ በዲፕሎማሲና በንቁ የጂኦፖለቲካዊ ተሳትፎ ለማስመለስ የተደረገ ጥረት ነው። የኢትዮጵያ የጂኦፖለቲካ አቅም ዳግም ሲገነባ አገሪቱ መልህቋን በቀይ ባህር ዳርቻ አጽንታ ለመጣል የተነጠቀችውን ክብር መልሳ ለመጎናጸፍና በዓለም አቀፍ መድረክ ላይ በማይናወጥ መሰረት ላይ ለመቆም የምታደርገው የጉዞ ምዕራፍ ነው። የተከበራችሁ የኢትዮ መልህቅ ቤተሰቦች የዛሬው የመልህቅ ዝግጅታችን በዚህ አብቅቷል። በቀጣይ በሌላ ርዕሰ ጉዳይ እስከምንገናኝ በያላችሁበት ሰናይ ጊዜ ይሁንላችሁ።